አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የአና ኦሮሞ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላምታችሁ ባላችሁበት ብዝት ተተረፍረፍ ይበልልኝ። እኔ ደህና ነኝ አልሐምዱሊላህ። ዛሬም እንደተለመደው ቆንጆ ቪዲዮ ይዤላችሁ መጥቻለሁ። እሱስ ምንድነው? እንዴት አድርገን የስጋ ወጥ ቆንጆ የሆነ ጣፋጭ የሆነ የስጋ ወጥ እንዴት እንደምንሰራ ነው። ሽንኩርታችንን መጀመሪያ እናዘጋጃለን። ሽንኩርታችን ካዘጋጀን በኋላ በዚህ መልኩ እንከትፋለን። ሽንኩርታችንን ከከተፍን በኋላ ወደ ድስታችን እንጨምራለን። በዚህ መልኩ እናቁላላለን ሽንኩርቱን ማለት ነው። እናበስለዋለን። በደንብ አድርገን የምናበስለው ስጋችንን ቆራርጠን አዘጋጅተናል። አሁን ስጋችንን ከሽንኩርቱ ጋር እንጨምርና አንድ ላይ እናማስለዋለን በደንብ አድርገን። ምንም አይነት ውሃ አንጨምርም። ሽንኩርት ራሱ ውሃ አለው። እኛ ምንም አንጨምረውም። አሁን ትንሽ ለተወሰነ ሰከንድ ከድነን እናስቀምጠዋለን። አሁን ይሄው በምታዩ መልኩ በጣም በስሏል፣ እየበሰለ ነው። እንደዚህ ቀስ እያልን እናማስለዋለን። እየቆየን እናማስለዋለን። ራሱም ሽንኩርቱ ውሃ ስለሚያወጣ ምንም አይነት ውሃ እኛ አንጨምርም። አንድ 5 ደቂቃ እየቆየን እናማስለዋለን። ለምን ድስታችንም እንዳይዝ ሽንኩርቱና ስጋውም ደግሞ አንድ ላይ እንዲበስል ዘይታችንን ጨመርን። አሁን በደንብ አድርገን አንድ ላይ ከዘይቱ ጋር ጥብስ እናደርገዋለን። ትንሽ እየቆየን ነው የምናማስለው፣ ብዙም አንቆይም። በጣም እየበሰለልን ነው። ሽንኩርቱ በጣም በስሏል፣ ስጋውም እየበሰለ ነው አብሮ። በርበሬያችንን እናዘጋጃለን። አሁን በርበሬያችንን ነው የምንጨምርበት። እኔ ትንሽ በርበሬ ነው የማደርገው፣ 3 ማንኪያ ከግማሽ ነው እኔ የምጨምረው። እናንተ የፈለጋችሁትን አይል መጨመር ትችላላችሁ። እናንተ እንደፈቀዳችሁ ነው የምጨምሩት። ለምን በርበሬ ማብዛትም መቀነስም መፍታችሁ ነው፣ ግዴታ አይደለም። እኔ የሚበቃኝ ነው። እንደወጣችሁ ነው የምታደርጉበት በርበሬውን። ከዛ በኋላ በርበሬውንና ስጋውን አንድ ላይ ጥብስ እናደርገዋለን በደንብ። ስጋውና በርበሬው እንዲገናኝ በደንብ አድርገን እንደዚህ ማማሰል አለብን። እስካሁን ምንም አይነት ውሃ አልጨመርንበትም። በዘይቱ ነው በርበሬውንና ስጋውን አንድ ላይ እየጠበስ ነው ያለነው። አሁን ዝንጅብልና ነጭ ሽንኩርታችንን ጨምረናል። በዚህ መልኩ አንድ ላይ እናማስለዋለን በደንብ አድርገን እንዲገናኝ በደንብ አድርገን እናማስለዋለን። ከዛ በኋላ ለተወሰነ ሰከንድ ከድነነው እናስቀምጠዋለን። ይሄው እንደምታዩት በጣም በስሏል። በሚያምር መልኩ በስሎልናል። እናማስለዋለን በደንብ አድርገን። ቶሎ ነው የምናማስለው ድስታችን እንዳይይዝብን። እሳቱንም ደግሞ አናበዛም፣ ትንሽ ቀነስ አድርገን ነው። ትንሽ ጨዋችንን እንጨምራለን። ጨዋችሁን እናንተ ቀምሳችሁ ነው መጨመር ያለባችሁ። እየቀመሳችሁ የሚበቃችሁን ኃይል ጨው ትጨምራላችሁ። ከድነዋለን። ይሄው በምታዩ መልኩ በጣም እየበሰለ ነው። እንዴት አባቱ እንደሚያምር በደንብ አርገን እሽት እናደርገዋለን። ሽንኩርቱ ድቅቅ
ብሎ በደንብ እንዲበስል ማለት ነው ከስጋው ጋር። አሁን እያማሰል ነው ትንሽዬ ውሃ ጠብ እያደረግንበት ነው የምናማስለው። እስካሁን ውሃ አልገባም። አሁን ግን ውሃችንን ትንሽ እንጨምርበታለን። ያው እንደምታዩት ውሃችንን ትንሽ ጠብ እያደረግን በደንብ አድርገን እሽት አድርገን እናማስለዋለን። እንደምታዩት እየበሰለ ነው። በደንብ አድርጎ እየበሰለ ነው። አሁን እየጨመርንበት ውሃችንን እንዳይዝብን እያደረግን አሁንም ትንሽ ውሃ ጠብ እናደርግበታለን። ለምን ትንሽ ውሃ እየጨመርን ነው ምናማስለው። በአንዴ አንከልሰውም። ትንሽ እያደረግን ነው ውሃችንን የምንጨምርበት። እንደዚህ እንደምታዩ ወጣችን በጣም እየበሰለ ነው በሚያምረው ሁኔታ። አሁን መከለሻችንን እንጨምራለን። ወጣችን ሊጠናቀቅ እየደረሰ ነው። መከለሻችንን እንጨምረናል። በደንብ አድርገን እናማስለዋለን አንድ ላይ እንዲዋሃድ። ይሄው በምታዩት እንደዚህ በስሏል። ዋው በጣም በስሏል። ቆንጆ መዓዛ የሆነ ሽታ አለው። አሁን ትንሽዬ ቅቤ እናደርግበታለን። እናንተ የፈለጋችሁትን ነው የምትጨምሩት። እኔ ግን ትንሽዬ ቅቤ ነው የማደርገው። ቅቤ እንደ ፍላጎታችሁ መጨመርም አለመጨመርም ትችላላችሁ። እኔ እቺን የምታክል ትንሽ ጨምሬያለሁ። ለዩቲዩብ ቤተሰብ ያልሆናችሁ ካላችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። የተለያየ ቪዲዮ ስለቅ ቶሎ እንዲደርሳችሁ የደወሏን ምልክት ንኳት።